05 ሱሱ የኦሚ እሺ ማሪ 05 47 60 16 22 ሳውዲ ዱባይ ዩኤኢ ጉድ ናይት ቱ ዩ ቱ ማሚ ካም ሂር የኔ ፍቅር ናይኔ ለምትወደኝ እኮ እኔ እኮ አውቃለሁ ውድክ እንዳይነካት ካቻ ዋት ኢዝ ዳት ብለድ ኦፍ she gets pain and coming on my clothes again why she is touching her forehead. It is happening randomly. She didn't touch her forehead. She didn't touch it? Yeah, what you are writing here? Charity. Yes, mama. Okay. Close the door, okay, mama? Good night. እሺ ስንት ነው ያልሽው ዙዙ የኦሚ? 5000 በኢትዮጵያ 5000። እሺ እናቴ ተባረኪ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ። እሺ ተረኛ ኤች ውዶቼ አንድ ቁጥር ጻፉ። ፈቲ ሀበሻዊት አንድ ቁጥር እየጻፈች ነው። ሞዴሬተሮች ዩዘር አንድ ቁጥር እየጻፈች ነው። አንድ ቁጥር የሚጽፉትን አስገቧቸው። እሺ ኤች ገና ነኝ። እንዴት ነሽ? እግዚአብሔር ይመስገን። ቁጥር ልንገርሽ፣ የዱባይ ቁጥር ነው። ዋትስአፕ ነምበር ተኛ ኤች። እሺ ኤች ቁጥርሽን 52 052 እሺ 912 እሺ 31 ወይ 52 ዩኤኢ አይደል? ዩናይትድ አረብ ኤሚሬት የዱባይ ቁጥር ነው። ዋትስአፕ ዩኤኢ። እሺ ስንት ነው የምትወጪ? የኢትዮጵያ 50,000 ብር። የኢትዮጵያ 50,000 ብር። እሺ እናቴ ተባረኪ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ። አንዴ ዋትስአፕ ላይ ሀይል በልሽ። ሀይ በይ። ሰላም እናት ሀቢባ ነኝ። ይቅርታ አድርጉልኝ። እንደዚህ ትልልቅ ገንዘብ ሲጠሩ ስልክ ቁጥራቸው ከሌለኝ ግዴታ ዋትሳፕ ላይ ማረጋገጥ ስላለብኝ ነው። ቅድም 26,000 11,000 ምናምን ያሉት ዋትሳፓቸው ስላለኝ ስለማውቃቸው ነው። እሺ ውዴ ተባረኪ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ። ሀቡዬ እግዚአብሔር አሜን። ተባረኪ፣ ክፉ አይንካሽ። አሜን። መልካምሽ እሺ ተረኛ ፋቱ እንዴት ነሽ? ሰላም ነው? ቆይ FAU እሺ ፋቱ 05 69 30 51 10 0569305110 የዱባይ ቁጥር ዩኤኢ። እሺ እናቴ ስንት? 5,000 ተባረኪ፣ እድሜና ጤና ይስጥሽ ፈትዬ፣ ክፉ አይንካሽ። እሺ እናቴ። እሺ 39ኛ አባስል ጋይስ ሼር አርጉ፣ ቤተሰቦቻችን ጋር ሁሉም ጋር ሼር አርጉ። ሁሉም ሁሌ እዚህ ቤት ትልልቅ እርዳታ ላይ ትልልቅ
እርዳታ የሚረዱ ሰዎች ስማቸውን ታውቃላችሁ። እያንዳንዳቸው ሼር አርጉላቸው። ለሁሉም ለምታቁም ለማታቁም ሼር አርጉ፣ ሼር አርጉ። ከፈጣሪ ታገኙታላችሁ። አንድ ነገር ማለት አባስብ ወይ ወንድም ካለ ያው በመሀል ገብቼ ነው። በጣም በቃ መቼም ሰው አመስግንልኝ ብለውኝ ነው። በአጋጣሚ ጎረቤቴ ናቸው እና ያው ብሩክ የሚያውቃታል ነፂ እንግዲህ በጣም 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 ያኔ መጣሽ ጊዜ ነው በእጅ በእግር ሁሉ እንደ ሲያፈላልጉሽ የነበሩ። ምክንያቱም የወንድማችን እንደዚህ ፓራላይዝ ሆኖ መተኛቱን እንደዚህ ሁሉ ነገሩን በጣም ያዩ ሰዎች እንደው በቃ እንደው ታግኘውና በአካ እንደው ብታየው ብለው ነበርና ፈጣሪ እንግዲህ እኔ ደግሞ አላህ ፈቅዶ ደግሞ እንደዚህ በጣም ስላረሽለት እንደው ቃል የለንም ብለዋል። እኔም በቃ በጣም እህቴ ሁልጊዜ እንደኮራሁብሽ ነው። ፈጣሪ ከዚህ በላይ በልጆችሽ በቤተሰብሽ በትዳርሽ በሁሉ ነገር እንግዲህ ፈጣሪ አላህ ይድረስልሽ ነው የምለው እንግዲህ እህቴና አላህ ያበርታሽ። ስለዚህ ከጎንሽ ነኝ። ወንድማችንም እሰማለሁ። ወንድማችንም እንግዲህ ፈጣሪ ያበርታው በማንኛውም ሰዓት። እንግዲህ ይህን ካልኩኝ ደግሞ ልክ እንደ ሌላው ጊዜ ልክ ያኔ ለማነው 24 ያኔም እንትና እንደነበረው የአውሮፕላን ትኬቱን በተመለከተ ደግሞ ሙሉ ለሙሉ አስታማሚው ጋር እኔ ሙሉ ነገሩን እኔ ደግሞ ጨርስለታለሁ። እናመሰግናለን ወንድም ካለት። በዚህ ላይ ለመግለጽ 10 የስራ ቀናት ይፈልጋል። ቦርድ የጻፈልህን ወረቀት ይፈልጋል ለሕክምና ያለህን። ከዛ እርዳታ የተሰበሰበበት ከእርዳታ ገንዘብ የተገኘ መሆኑ ያው ይታወቃል። እዚህ ላይ የምንሰበስበው እና መረጃ የምናመጣው ነገር አለ። አስፈላጊ ዶክሜንቶችን አሟልተህ በማንኛውም ሰዓት ስታደርግ በሀቡ ስም ምንም ጥያቄ የለውም። አውሮፕላን ትኬት ከአንድ አስታማሚህ ጋር ያው ከኢትዮጵያ አየር መንገድ ጋር ባለን ስራ ሂደት ያንን ነገር ሙሉ ለሙሉ ሕክምና ወደምታደርግበት ቦታ በማንኛውም ሰዓት ላይ እሱን ቃል እገባለሁ። በጣም ነው የምናመሰግነው ሳሉት። በጣም ለእንትናም እንደዚህ ያርገሃል ለዳግማዊ ማስታውሰው